ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በሰላም መጣችሁ። 10 ጥያቄዎች ብልሃታችሁን ለማፈተን ተዘጋጅተዋል። የመጀመሪያው ጥያቄ ከመለሳችሁ ብዙ ደስ አይበላችሁ። ጠንካራው ጥያቄ ያለው ወደ መጨረሻ ነው። እሱን መመለስ ነው ብልህ የሚያስብለው። ስለዚህ እስከ መጨረሻው አባራችሁን ሁኑ። ሳብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። አሁን ቀጥታ ወደ ጥያቄ እንገባለን። አንደኛ ጥያቄ፣ ድመቷን በሰማያዊ ቀለም የቀባት ማን ነው? መልስ ኤ። በእጇ ውስጥ ያለው ሰማያዊ የቀለም ብሩሽና የፈሰሰው ሰማያዊ ቀለም በድመቷ ላይ ካለው ቀለም ጋር ይዛመዳሉ። ሌሎቹ ልጆች እንዲህ ያለ ማስረጃ የላቸው። እውነተኛዋ እናት ማን ናት? መልስ ቢ። የተደበቀው ፍንጭ የአይን ቀለም ነው። ሕፃኑና ሴት ቢ ተመሳሳይ አረንጓዴ አይኖች አሏቸው። ስለዚህ ቢ እውነተኛዋ እናት ናት። ወፉን የገደለው ማን ነው? መልስ ኤ። ወፉ በፍላጻ ተመቶ ሞቷል። ቀስት ያዘው ደግሞ ኤ ብቻ ነው። እውነተኛው ዳይሬክተር ማን ነው? መልስ ቁጥር 2። እሱ የቀረጻ ዕቅዱን እያዘጋጀ ነው። የሾት ዝርዝር እና ዎኪ-ቶኪም ይዟል። ሌሎቹ ደግሞ ተዋናይ፣ ካሜራማን ወይም ክላፐር ቦርድ ኦፕሬተር ናቸው። ኬኩን የሰረቀው ማን ነው? መልስ ቁጥር 2። በአፉ ዙሪያ ሮዝ የኬክ ክሪም ተለጥፎበታል። ይህም በቅርቡ ኬክ መብላቱን ያሳያል። ዌርወልፍ የሆነው ማን ነው? መልስ ሲ። ጥላው የዌርወልፍ ቅርጽ አለው። አጠገቡ ያሉት የእግር ዱካዎችም ይህን ያረጋግጣሉ። ከሌሎቹ የሚለየውን ፈልጉ። መልስ ቁጥር 4። ከማብሰያ ቤት ተስማሚ ጫማ ይልቅ ጫማ ፍሊፕ ፍሎፕስ ለብሷል። አስመሳዩ ማን ነው? መልስ ቁጥር 4። ሌሎቹ ሁሉ የሙዚየም ሰራተኛ መታወቂያ አላቸው። እሱ ግን የጎብኚ ፓስ ብቻ ነው ያለው። እስካሁን ከመለሳችሁ ግብዞች ናችሁ። መስኮቱን የሰበረው ማን ነው? መልስ ቁጥር 1። በኳሱ ላይ ትንንሽ የተሰበረ መስታወት ቁርጥራጮች ተጣብቀዋል። ስለዚህ መስኮቱን የሰበረው ኳሱ ነው። ጥቁር 1 ላላችሁ ሰብስክራይብ፣ ለተሳሳተ ላይክ ያርግ። ሚስቱን የገደለው ማን ነው? መልስ ቁጥር 1። ተጎጂዋ በእጇ የሰማያዊ ልብስ ቁራጭ ይዛለች። ይህም ከቁጥር 1 ሴት ልብስ ጋር ይዛመዳል። መልሱ ላገኘ ኮመንት ላይ አዎ በሉ። አጥንቱን የሰረቀው ውሻ የትኛው ነው? መልስ ውሻ ቁጥር 2። የእግር ዱካዎቹ ከጉድጓዱ ቀጥታ ወደሱ ይመራሉ። አጥንቱም ከጎኑ ይገኛል። ቡችላው የማን ነው? መልስ ቁጥር 4። የቡችላው መጫወቻ ቀይ ኮከብ ያለበት ሰማያዊ ኳስ ነው። ተመሳሳይ ኳስ ከቁጥር 4 ቦርሳ ውስጥ ይታያል። ስለዚህ ቡችላው የሱ መሆኑን እናውቃለን። በፈተና ላይ የሚያጭበረብረው ማን ነው?
መልስ 2 ከጀርባው የማጭበርበሪያ ወረቀት ደብቆ ይዟል። ማሰሮውን የሰበረው ማን ነው? መልስ 3 በእግር ኳሱ ላይ የተጣበቀው አበባ ማሰሮውን እሱ መስበሩን ያሳያል። ሚስቱ ማን ናት? መልስ 2 ተመሳሳይ ሰዓት አድርገዋል። ይህም ባልና ሚስት መሆናቸውን ያሳያል። ገዳዩ ማን ነው? መልስ ቢ ከቦርሳዋ ደም እየተንጠባጠበ ነው። ይህም እሷ ገዳይ መሆኗን ያሳያል። 4 ጓደኞች ወደ ጥልቅ ጫካ ለጉዞ ሂዱ። ጨረቃው ሙሉ ሲሆን አንዱ ወደ ተኩላ ሰው መለወጥ ጀመረ። ማን ነው? መልስ ዲ ከተቀደደው እጀታ ውስጥ ፀጉራማ ክንዱ እየታየ ነው። ይህም መለወጥ መጀመሩን ያሳያል። እውነተኛው ዶክተር ማን ነው? መልስ 2 የዶክተር መታወቂያ ባጅ ያለው እሱ ብቻ ነው። ሌሎቹ መደበኛ ባጆች አሏቸው።